ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ኦኬ፣ ባያላችሁበት ሰላማችሁ ይብዛ። ተፈጥሮ እንደኔ ትወዳላችሁ? እኔ በጣም ደስ ይለኛል። ተፈጥሮ የትኛውም አይነት ለምሳሌ ውሃ ዳር መሄድ ይሆናል እንደዚህ አይነት እንትን በጣም ነው አፕሪሼት የማደርገው። ወደ ከተማ ከመሄድ ይሄ ሞር እንትን ያደርገኛል። ደስ የሚል አድናቆት ምናምን በነገራችን ላይ ከተማ ላይክ ሲቲ ምናምን መሄድ በጣም እወዳለሁኝ። እያንዳንዱ ማለት የሚያስገርማችሁ ነገር ማለት ነው። ይህን ወደ ከተማም ስትሄዱ አንዳንድ ነገሮች የሰው ልጅ ምን ያህል አቅሙን ምናምን የሚያሳይበት የሰው ልጅ ራሱ የእውቀቱን ጥግ ጥበቡን ምናምን ስታዩ ተፈጥሮም የፈጣሪን ችሎታ ፈጣሪ በቃ የሰራቸው ነገሮች ታደንቃላቸው እና በጣም ይህን የሚያስገርሙ ነገሮች ማየት ደስ ይለኛል፣ ያዝናናኛል። ኦኬ ይህን እያያችሁት እንግዲህ ተጓዙ። ስቶሪ ልንገራችሁ የኔን ከህይወቴ ከህይወቴ ኤክስፔሪየንስ ላካፍላችሁ እና ሜቢ ሊጠቅማችሁ ይችላል። ባይጠቅማችሁ ራሱ ጀስት እውነት አዳምጡት። የሚገርም ነው፣ በጣም የሚገርም ከየት ወደ የት እንደሄደ ማለት ነው። በህይወቴ ከገጠሙኝ አንደኛው ነገር እና ምን መሰላችሁ፣ ስለ ሪሌሽንሽፕ ነው እና 2016 ነው አዶነ በኢትዮጵያ ስንት መሆኑ ነው በዛን ሰዓት። ኤኒዌይስ በነጮቹ 2016 ከሆነ ሰው ጋር ተዋውቃለሁ ማለት ነው። የትውውቅ የጀመረው በእንትን ነው፣ በፌስቡክ መሴንጀር ላይ የሆነ ልጅ መሴጅ ይልካል ማለት ነው። ከዛ መሴጁ ሀይ እንዴት ነሽ ምናምን ነው፣ በቃ ኖርማል እንደ ማንኛውም ሰው ሰላምታ ነው። ኦኬ እኔ አላውቀውም፣ ስትሬንጀር ነው። መጀመሪያ ፌስቡክ ፍሬንድ ሪኩዌስት አዳረኩት። ሳረገው ተመሳሳይ እኔ የምኖርበት ሀገር ላይ ሆኖ እንደገና ደግሞ ተመሳሳይ አካባቢ ነው ያለውና ኦኬ በዛ ላይ አበሻ ነው ወይ ኖት። ከዛ ሪኩዌስቱን አክሰፕት አረኩት ማለት ነው። ከዛ ትንሽ ቆየና ዘሴም ዴይ አይደለም የሆነ መሴጅ መጣ ከዚህ ልጅ ማለት ነው። አልመለስኩም። ሁለተኛ ላከ፣ ሶስተኛ እያለ ቀጠለ። አይ ቲንክ በሁለተኛውም በሶስተኛው ላይክ ሃይ መለስኩኝ ማለት ነው። ከዛ ላይክ ለአገሩ አዲስ ነኝ፣ ስራ እየፈለግኩ ነው፣ እንደዚህ አይነት እንትን አለ። ኦኬ ከዛ ሁለት አይነት እንትን ነበረኝ። ሪል ስራ ነው ለስራ ነው ወይስ ሌላ ነገር ነው? ከዛ ኦኬ አሁንም ስራ ላይ ላይክ ስራ ፈልጋለሁ እና በቃ ስራ የማገኝበት ቀላል የሆነ የምታውቂው ምናምን አለኝ። እኔ ስራ ሰራለሁ፣ ግን እኔ ማንጋት ሄዶ ምናምን ላይክ እንትኖችን አላቅም፣ እነዚህ ኤጀንሲዎችን ምናምን ብዙ አላቅም፣ እንትኑ የለኝም። አንለስ ጉግል ካላደረግኩና ካልፈለግኩ ሰርች ካላረኩ በስተቀር። ከዛ ከኔ በለጠ እኔ ብዙ ማቀው ነገር የለኝም፣ ግን የሚያግዙ ለምሳሌ እንትኖች አሉ፣ ኢትዮጵያን ኮሚኒቲ አሶሲዬሽን ምናምን የሚባሉ ነገሮች እንትኖች አሉና ወደ እነሱን ያውቃቸዋል። ኦልሬዲ እንትን ብሏል መሰለኝ። አንዴ ልጁ ደግሞ በጣም ጎበዝ ነው ማለት የተማረ ነው፣ ናቪጌት ማድረግ ይችላል። ኢንቴንሽኑ ግን ስራ አልነበረም ሲጀመርም እና ገብቶኛል። ግን ለእንትኑ ለተናገረው ነገር ለመመለስ ያክል ያንን አልኩት ማለት ነው። ከዛ ሄደና በነገራችን ላይ ድምፄ ትንሽ ጥሩ አይደለም፣ የሆነ ጉሮሮ እንትን ብሎኝ ነበርና ለዛ ነው ይቅርታ አድርጉልኝ። ኤኒዌይስ
እንደዛ አልኩት። ኦኬ አይ እነሱ ጋር ሄጃለሁኝ ስቲልም በቃ ለማስቀጠል ነው ኮሚኒኬሽኑን ለማስቀጠል እንደዛ እያለ ኦኬ። ከዛ አሁንም ይመልሳል። ከዛ እንትኑ እየተቀየረ ሄደ። the way he communicate ቴክስቶቹ ምናምን ከስራ ፈልግልኝ ወደ ሌላ እየተቀየረ ሄደ ማለት ነው። ኤንዌይስ ባክ ኤንድ ፎርዝ ምናምን ከዛ ምን አረኩኝ እኔ ራሱ ኦኬ አወዝ እንትን ሪሌሽንሽፕ ላይ አልነበርኩም እና ነው ኤጅ ዋይዝ ላይክ ነው ተማሪ ነኝ እሰራለሁ፣ ግን ሪሌሽንሽፕ ራሱ ብጀምር እድሜ ትክክለኛ ነው ማለት ይቻላል በሰዓቱ እና ከዛ ኦኬ ለማንኛውም እስኪ ገብቼ እንትኑን ሊያልፉና ፕሮፋይሉን ሳይ እንዴ ኢትዮጵያ እንትን ነበረ ኢትዮጵያ የዩኒቨርሲቲ አስተማሪ ፕሮፌሰር ነበረ። ከዛ ደግሞ እንትን ወደ ምንድን ነው ኢሮፕ ሄዶ ስኮላርሽፕ ምናምን እዛ ለ3 አመት ምናምን ቆይቷል፣ ተምሯል። ከዛ ነው ወደዚህ እኔ ወደምኖርበት ሀገር የመጣው ማለት ነው። ከዛ ኦኬ እኔ ደግሞ ላይክ ሰው የምትፈልጉት እኔ ዝም ብላችሁ አይደለም። እኔ በነገራችን ላይ ይሄ እንትን የሚባል ምን አንኮንዲሽናል ላቭ የሚባለው ወይም ደግሞ ይሄ በጣም ሬር ነው። ላይክ ኦር በአእምሯችሁ እንትን የምትሉት አለ ምን አይነት ሰው ጋር መሆን እንደምትፈልጉና ላይክ እንትን ከምላቸው ለራሴ ካስቀመጥኩ ከእንደዚህ አይነት ሰው ብዬ ካልኩት ላይክ ሞስት እንትኑን ያሟላ ይመስላል። ያሟላ ላይክ የተማረ ሰው ፈልጋለሁኝ እኔ ለትምህርት ትልቅ ቫልዩ ሰጣለሁኝ። የተማረ ማለት ወይም ደግሞ ለማወቅ ፍላጎት ያለው ትምህርት ላይ ትልቅ እንትን ያለው የግድ ዶክተር ወይም ደግሞ እንደዚህ ፕሮፌሰር ምናምን ብዬ አይደለም፣ ግን በቃ ለመማር ለማወቅ ፍላጎት ያለው ሰው በጣም ነው ደስ የሚለኝ እና እሱ ነገር እንትን ይላል። ከዛ ባለፈ ደግሞ በሃይማኖቱ ከኔ የበለጠ ብዬ እመኝ ነበረ። እኔ ማለት በህይወቴ በቃ በፈጣሪ የሆነ ምንድነው ፈጣሪም በጣም ነው መፈራ። ማረጋቸውን ነገሮች በሙሉ በቃ መጀመሪያ ላይክ ጸልየን ፈጣሪ አንተ ያላልከው ነገር በሙሉ ይቅርብኝ፣ ጠንቀር ነው የፈለገው ይሁን እና እንደዛ በቃ ፈጣሪ እንትን የሚያስቀድም ሰው ብያሰብ ነበረ እና በቃ እንደዛ የእሱ እንትን ካፕቸር አደረገኝና በቁመና ምናምን ትለው አሪፍ ነው ነው። ከዛ ኦኬ ከዛም ኮሚኒኬሽናችን እንትን አለ እየቀጠለ የሆነ ኢንተረስት አደረብኝ እኔ ራሱ ማለት ነው። ከዛም ኮሚኒኬሽኑ ቀጠለ ምናምን፣ ግን ሳንገናኝ ተመሳሳይ ሲቲ ነው የምንኖረው ምናምን፣ ግን ሳንገናኝ 3 ወር አለፈ ዝም ብሎ በእንትን ብቻ ማለት ነው። ማለት በቃ ብዙ ማወቅ ፈለኩኝ እኔ ማለት እኔ ዌስት ማድረግም አልፈልግም መገናኘትና ማነው መጀመሪያ ሰውን ትንሽ ታውቁታላችሁ፣ ከዛ የሆነ ደህና መስሎ ከታያችሁ የሆነ ትጀምራላችሁ ማለት ነው የምትፈልጉት አይነት ከሆነ። ከዛ ኤኒዌይስ ተገናኘን ምናምን የመጀመሪያ ስንገናኝ አሪፍ ነው ሁለታችንም ላይ ማለት ነው። ከዛ ከተገናኘን በኋላ ኮሚኒኬሽናችን ቀጠለ፣ እንደዚሁ መገናኘት ምናምን ጀመርን። አገን እንደገን ያው ቢዚ ነበርኩኝ፣ ተማሪም ሰራም ነበረ እና ያው እንደዛ እያለ ቀጠለ ማለት ነው። ፓርቱ ይመጣል። እውነት ይሄ ስቶሪ ጉድ ነው የሚያስብላችሁ። እስከ መጨረሻው ተመልከቱት። ቀጣይ ፓርት ይመጣል።